ፓርቲያችሁ ብልጽግና በአዲስ አበባና በኢትዮጵያ ታላቅ ለውጥን እያስመዘገበ በለውጥና በህዳሴ ውስጥ እየተጓዘ ያለ ታላቅ ፓርቲ ነው። ብልጽግና ፓርቲ በአሁኑ ሰዓት በአዲስ አበባ ከ900 ሺህ በላይ አባላት ያሉት በሀገር ደረጃ ደግሞ 16.3 ሚሊዮን አባላት ያሉት ይሄም በአፍሪካ ደረጃ ስታዩት ከ27 ሀገሮች በላይ ካላቸው ህዝብ በላይ የሚሆን ትልቅና ግዙፍ ፓርቲ መሆን ብቻ ሳይሆን ኢትዮጵያን እንደ አዲስ እየሸመነ እየሰራ ያለ በተለይም ደግሞ አዲስ አበባን ውብ ምቹ የብልጽግና ተምሳሌት ከተማ እንድትሆን እየሰራ ያለ ታላቅና ግዙፍ ፓርቲ ነው። ፓርቲያችን ስድስተኛው የሀገራዊ ምርጫ ሲጀመር ኢትዮጵያን ከተስፋ ብርሃን ወደሚጨበጥ ብርሃን ለማሸጋገር ቃል ገብቶ የነበረ ሲሆን መላው የአዲስ አበባ ህዝብ እስከ ሌሊቱ 7 ሰዓት ከዛም በላይ ቆይቶ የሰጠውን የምርጫ ካርድ በእርግጥም ሳያባክን በውጤትና በትንሣኤ አዲስ አበባን በአዲስ መልክ ለህዝቡ እያስረከበ ያለበት ጊዜ ላይ እንገኛለን። ባላባከነው ካርድ ህዝባችንን ስለካስን እንኳን ደስ አላችሁ ማለት እወዳለሁ። ብልጽግና ፓርቲ የሐሳብ ፓርቲ ነው። ብልጽግና በሐሳብ የበላይነት ያምናል። የኢትዮጵያ የፖለቲካ ስብራት ብቻ ሳይሆን የዲሞክራሲ ስርዓት ግንባታ ስብራታችን የሚቀየረው በሐሳብ የበላይነት ነው ብሎ ያምናል። ይሄን በማመንም እንደምታውቁት ከለውጡ ጊዜ ጀምሮ የፖለቲካ ምህዳሩ እንዲሰፋ ሰፊ መስዋዕትነት በመክፈል ጭምር ያለፈውን ቁርሾ በመተው የነገውን ተስፋችንን ለማለምለምና ኢትዮጵያውያን በፓስፖርታቸው የሚኮሩ በዜግነታቸው የሚተማመኑ በሚኖሩበት አካባቢ ሰርተው አምርተው የሚቀየሩ እንዲሆኑና በተለይም በዓለም አደባባይ አንገታችንን ከፍ አድርገን እንድንቆም ያደረገ ታላላቅ መሪዎችን የያዘ ግዙፍ ፓርቲ ነው። ብልጽግና በኢትዮጵያ ታሪክ ውስጥ ልማትን በተጨባጭ የመሰረት ድንጋይ በማስቀመጥ ማለፍ ሳይሆን ጀምሮ የመጨረስን ታሪክ በአዲስ ምዕራፍ የጀመረ ጀምሮ መጨረስ ብቻ ሳይሆን ከነበረበት አረንቋ አውጥቶ ማሻገር የቻለ በአረንጓዴ ልማት ኢትዮጵያን በዓለም ግንባር ቀደም ማድረግ የቻልንበት የህዳሴ ግድባችን ከነበረበት ውስብስብ አደጋዎች ወጥቶ ብርሃንና እራት መሆን የቻለበትን ስራ የሰራ ታላቅ ፓርቲ ነው። ይሄ ብቻ ሳይሆን ሰፋፊ የጎማ ብስራቶችን ለኢትዮጵያውያን ያበሰረ የነዳጅ የባህር በር የነገ ተስፋዎቻችን ኢትዮጵያን ለአዲሱ ትውልድ ይብለጥ ማስረከብ እንዲቻል እያደረገ ያለበት ነው። በአዲስ አበባ እንደምታውቁት አዲስ አበባ ለህፃናት ማሳደግ ምቹ ከተማ እንድትሆን ህፃናት የኢትዮጵያ ተስፋዎች ሆነው እንዲያድጉ በተለይም ቀጣዩ ትውልድ የኢትዮጵያ ተስፋ እንዲሆንና ታሪካችን በአዲስ ምዕራፍ እንዲቀየር ለማድረግ በጽናት እየሰራ ያለ ፓርቲ ነው። አዲስ አበባ በኮሪደር ልማት መቀየር ብቻ ሳይሆን የአዲስ አበባ ለውጥ በመላው ኢትዮጵያ እንዲሰፋ ማድረግ የቻለ በአሁኑ ሰዓት ደግሞ ወንዞቻችን የቆሻሻ የብክለት የሽታና የመጥፎ ጠረን ማዕከል የነበሩትን ወደ አዲስ ምዕራፍ በመቀየር የመዝናኛ የቱሪዝም ማዕከልና ለሁላችንም ውብና ማራኪ እንዲሆኑ በማድረግ ረገድ ታላቅ ታሪክ እየጻፈ ያለ በኢትዮጵያ የፖለቲካ ታሪክ ውስጥ ቃሉን በተግባር በመቀየር ረገድ ውጤታማ ስራ እየሰራ ያለ አንጋፋ ፓርቲን እየደገፍን እየመራንና እያገዝን በመሆናችን በድጋሚ እንኳን ደስ አላችሁ ማለት እወዳለሁ። ፓርቲያችን በሁሉም ክፍለ ከተሞች ከግፋት ስር ክላፍቶን ጨምሮ በርካታ ስራዎች ሰርቷል። ኢትዮጵያን በጽናት ያገለገሉ በኑሯቸው በህይወታቸው ለኢትዮጵያ መስዋዕትነት የከፈሉትን በበጎነት እጆቹ እየዳበሰ ተስፋቸውን በማለምለም ሰው ተኮር ተግባራትን በተጨባጭ እየቀየረ ተጠቃሚነትን እያረጋገጠ የመጣ ከተማዋ ለነዋሪዎቿ ምቹ እንድትሆን ከማድረግ ረገድም ሰፊ ስራ እየሰራ ያለ ፓርቲ ነው። በመሆኑ ብልጽግና በሚቀጥለው ሀገራዊ ምርጫ
ያስቀመጠው መሪ ቃል ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። ቅድም እንዳልኳችሁ አንደኛውን ራዕያችንን አሳክተን ወደሚቀጥለው ምዕራፍ ስንሸጋገር ኢትዮጵያ በዲሞክራሲ ግንባታ፣ ኢትዮጵያ በልማት፣ ኢትዮጵያ በእድገትና ብልጽግና የአፍሪካ ተምሳሌት እንድትሆን ማድረግ የብልጽግና ራዕይ ነው። ለዚህ ነው መሪ ቃሉ ኢትዮጵያን ወደ ተምሳሌት ሀገር በሚል የተቀመጠው። የምርጫ ምልክታችን ደግሞ እንደዚሁ ቅድም እንደተገለጸው የስንዴ ነዶ ነው።